እንዴት አመሻችሁ? ክብር ለጌቶች ጌታ ይሁን። ጌታ ደግሞ ስለረዳን እኔንም እናንተንም በዚህ አንድ ላይ እንድንሆን እግዚአብሔር ምሕረቱን ስላበዛልን የጌታ ስም ለዘላለም ብሩክ ይሁን። ዛሬ እና ሳምንት ነው ትምህርቴን ማጠቃለለው። ስለዚህ 8 ሳምንት አብረን ሆነን ማለት ነው። እግዚአብሔር ረዳን። ዛሬ እና ሳምንት ጌታ ቢፈቅድ ከምዕራፍ 11 እስከ ምዕራፍ 14 ድረስ ያለውን እናገራለሁኝ ማለት ነው፣ ወይም እናጠናለን ማለት ነው። የአንደኛ ቆሮንቶስ ምዕራፍ 11ን እናውጣ። ያለፈው ሳምንት ያመለጣችሁ ምናምን ሰዎች በዩቲዩብ ላይ ተከታተሉ ብያለሁ። ስለዚህ ዩቲዩብ ላይ በኔ ስም ገብታችሁ ዩቲዩብ ታገኛላችሁ። የቸርቿም ላይ የወጣቶቹም ግሩፕ ላይ ተለቆ አይቻለሁና እዛ ላይ ነገሮችን ማየት ትችላላችሁ ማለት ነው። እሺ፣ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ጀምሮ ያለውን ጥቂት ቁጥር ነው ማነበው እኔ። ምዕራፉ በሁለት ሴሽን ነው የሚከፈለው። ከቁጥር 2 እስከ ቁጥር 16 አንድ ሴሽን ነው። ከቁጥር 17 እስከ 34 ደግሞ ሁለተኛው ሴሽን ነው። የመጀመሪያው ሴሽን የሚያወራው አጠቃላይ ክፍሉ የሚያወራው በህብረት አምልኮ ጊዜ ሊደረጉ ስለሚገባቸው ነገሮች ነው። አጠቃላይ ክፍሉ የሚያወራው ግን የመጀመሪያው ነገር የሚያወራው ስለ ሰሚሽን እና ስለ ኦቶሪቲ ነው የመጀመሪያው ክፍል። ሁለተኛው ክፍል ደግሞ ስለ ጌታ እራት፣ እንዴት በህብረት የጌታን እራት መካፈል እንዳለብን የሚናገር ክፍል ነው። ስለዚህ በአጠቃላይ በህብረት ስለምናደርገው አገልግሎት ወይም ደግሞ በህብረት ስለምናደርገው ነገሮች የሚናገር ነው። አግኝታችሁታል አይደል? ላንብበው፣ በጌታ ስም አነበዋለሁ። እሺ፣ ምዕራፍ 11 ቁጥር 1 ጀምሮ እኔ የክርስቶስ ምሳሌ እንደምከተል እናንተም እኔን ተከተሉ። ቁጥር 2 በሁሉም ነገር ስለምታስቡልኝና ከኔ የተቀበላችሁትን ትምህርት አጥብቃችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን ይህን እንድታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴት ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው። ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ማንኛውም ወንድ የእርሱን ራስ ያዋርዳል። ቁጥር 5 ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት የእርሷን ራስ ታዋርዳለች፣ ጠጉሯን እንደተላጨች ይቆጠራልና። ቁጥር 6 ሴት ራሷን የማትሸፍን ከሆነ ጠጉሯን ትቆረጥ። ጠጉርን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን ትሸፈን። ቁጥር 7 ወንድ ራስን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነውና፣ ሴት ግን የወንድ ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። ደግሞም ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። ቁጥር 10 በዚህ ምክንያት በመላእክትም ምክንያት ሴት በስልጣን ስር መሆኗን የሚያሳይ ምልክት በራሷ ላይ ታድርግ። ቁጥር 11 በጌታ ዘንድ ግን ሴት ያለ ወንድ ወንድም ያለ ሴት አይሆንም። ቁጥር 12 ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና፣ ዳሩ ግን ወይም ነገር ግን የሁሉም መገኛ እግዚአብሔር ነው። አጭር ጸሎት እናድርግ። እስቲ ጌታ እንዲናገረን እንፍቀድለት። በዚህ ምሽት ጌታ ኢየሱስ በእውነት የበረከት ምሽት እንዲያደርግልን እንለምነው። አምላካችን ገናናውና ዘላለማዊ የሆንክ አባታችን በኢየሱስ ክርስቶስ ስም ኃያል ስምህ ለዘላለም ብሩክ ይሁን። በዚህ ስላለን ስለ ወንድሞቼ፣ ስለ እህቶቼ፣ ስለ እኔ እንደገና ቃልህን የምንናገርበት ቃልህን ደግሞ የምንሰማበትን ይህን የከበረ እድል ሰጠህን። ለዘላለም ተባረክ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ተብሎ ተጽፏል። እግዚአብሔር ምንኛ መባረክ ነው ካንተ መማር። እግዚአብሔር ቅዱሳንህ በእግር ስር ይቀመጣሉ፣ ቃልህን ይቀበላሉ ተብሎ ተጽፏል። አሁን እግሮች ስር አለን ቃል ልንቀበል። ቃል ውስጥ ትእዛዝ አለ፣ መመሪያ አለ፣ መጽናናት አለ፣ ፈውስ አለ፣ እውቀት አለ፣ መገለጥ አለ፣ ጥበብ አለ። በኢየሱስ ስም ይሄ ሁሉ ይሙላብን። ጌታ እግዚአብሔር የዘላለም አምላክ ቅዱስ ቃልህ እንደሚናገር ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ ያ መንፈስ ቅዱስ በኢየሱስ ስም ያስተምረን ዘንድ በመካከላችን ይመላለስ። የእግዚአብሔርን መንፈስ በእያንዳንዳቸው ላይ ተቀመጠ። የእግዚአብሔርን መንፈስ ቤቱን ሞልቶት ነበር ተብሎ በሐዋርያት ሥራ ምዕራፍ 2 እንደተጻፈ በኢየሱስ ስም ሁሉ ሰው ላይ የእግዚአብሔር መንፈስ ይሙላ።
ይሄ ቤት በእግዚአብሔር መገኘት የተሞላ ይሁን። እኔንም እንድትረዳኝ ሕዝብንም እንድትረዳ የጸጋ ቃል እንዲለቀቅ በኢየሱስ ክርስቶስ ስም እለምንሃለሁ። ክፉ አጋንንታዊ አሰራር በኢየሱስ ስም የተመታ ይሁን። አዛለው ድንዛዜ ሁሉ በኢየሱስ ስም ይሰበር። ክብር ሁሉ ለስም ይሁን በኢየሱስ ክርስቶስ ድንቅ ስም። ቅድም እንዳልኳችሁ ስለ ሁለት ነገሮች ነው የሚናገረው። ክፍሉን በሁለት ከፍላችሁ ማየት ትችላላችሁ። ከ1 እስከ 16 ያለው የሚናገረው በህብረት አምልኮ ጊዜ እንዴት ሆነው ሰዎች ማገልገልና መገልገል እንደሚችሉ የሚናገር ክፍል ነው። ሁለተኛው ስለ ጌታ እራት ህብረት ነው የሚናገረው። መሸፈኛና ራስ ብሎ ይናገራል ማለት ነው። ወይም ደግሞ በሌላ አነጋገር ጭንቅላትን መሸፈንና ራስ የሚለውን ሐሳብ ያዙ። ጭንቅላትን መሸፈን የሚናገረው ስለ ሰሚሽን ነው፣ ስለ መገዛት ነው የሚጻፈው ነው የሚናገረው። ነገር ግን ራስ የሚለው ሐሳብ ስለ ኦቶሪቲ ነው የሚናገረው፣ ስለ ስልጣን ነው የሚናገረው። ስለዚህ መገዛትንና ስልጣንን ነው የምናገኘው ማለት ነው። መሸፈኛ ምንድነው? መሸፈኛ የሚለው በዛን ዘመን በፈርስት ሴንቸሪ ላይ ምን ነበረ የሚለውን ሐሳብ ትንሽ ብንነጋገር ይገባናል ብዬ አስባለሁ። ኮፍያ አይደለም። የፊትም መሸፈኛ አይደለም። ነገር ግን ሂስቶሪካል ባክግራውንዶችን ብታዩ ሴቶች በግንባራቸው ላይ እንደዚህ አስረው ወደ ትከሻቸው ላይ የሚጥሉት አንድ ጨርቅ ነው። ቬይል ተብሎ የሚጠራው በእንግሊዘኛ ወይም መሸፈኛ የሚባለው ነው። ምንድነው ይሄ መሸፈኛ? ምንድነው? አንድ ሶስት እንትኖችን ለማየት ሞክሬያለሁ። መጀመሪያ ሁቨር የተባለ ሰው በግሎባል ዩኒቨርሲቲ የቆሮንቶስ ማብራሪያ የጻፈ እኔ የተማርኩበት ትምህርት ቤት ማለት ነው። ምንድነው እሱ የሚለው? ይሄ መሸፈኛ ያገባች ሴት ምልክት ነው ይላል። ያገባች ሴት ምልክት ነው። አሁን እኔ አግብቻለሁ አላገባው? በምን አወቃችሁ? ብዙዎቻችሁ ሰርጌ ላይ አልነበራችሁ? በቀለበቴ። ልክ በዛን ዘመን አንድ ሴት ማግባቷ የሚታወቀው ይሄንን መሸፈኛ ስታደርግ ነበረ። ስለዚህ ያገባች ሴት የምልክት ነው። ከቤት ውጪ ወደ ማንኛውም ስፍራ ስትሄድ ያንን ታደርግ ነበረ በዛ ዘመን ብለው ይናገራሉ። እንደገና ያቺ ሴት ከባሏ ስር መሆኗን የሚያሳይ ነገር ነው ብሎ ይናገራል። ጨምሮ ምን ይናገራል? የማይሸፋፈኑ ሴቶች በአብዛኛው ዝሙት ተዳዳሪዎች ነበሩ ብሎ ይላል። ይሄንን ዶክተር ጎርደን ፊም በጣም የታወቁ ፊሎሶፈር ናቸው፣ ኒው ቴስታመንት። እሳቸውም ይሄንን ሐሳብ ይደግፋሉ። ሲኬ ባረት የተባለ ደግሞ የቆሮንቶስ ማብራሪያ የጻፈ በጣም የታወቀ ሰው አለ። እሱ ምንድነው የሚለው? መሸፈኛ የማያደርጉ ሴቶች አመፀኞች ወይም ኢሞደስት የሚባሉ እምቢተኞች፣ ትዕቢተኞች፣ የማይታዘዙ ነበሩ ብሎ ይናገራል። ይጠቅመናል ይሄንን ሐሳብ በኋላ ክፍሉን በደንብ ለማየት እና የማይሸፋፈኑ ሴቶች ይቆረጡ ነበር ጸጉራቸውን፣ ክሊን ከት የሚባለውን ወይም ደግሞ በሳይዝ በሚፈልጉት ፋሽን ይቆረጡ ነበረ። ይሄን የሚቆረጡት ወይም የሚላጩት ሴቶች ደግሞ ሞሮፍ የዝሙት ተዳዳሪ አይነት ታይፕ ሴቶች ነበሩ ብሎ ይናገራል ማለት ነው። አፍሪካን ባይብል ኮሜንተሪ ፔጅ 139 ላይ ወይም 1390 ላይ ብታነቡ ምን ይላል? በግሪክ የነበረው አለባበስ ሁለት አይነት ነገር ነበረው። ሴቶቹ ሁለት አይነት ባህል ይከተሉ ነበረ በግሪክ የነበሩት። የመጀመሪያዎቹ ሴቶች ማቴሬ የሚባሉት ወይም ደግሞ ማቴሬ የሚለው ቃል ማቴር ከሚለው ቃል ውስጥ የወጣ ነው። ማቴር የሚለው ቃል ማትሮስ የሚለው ቃል ማቴር ከሚለው ቃል የወጣ ነው። ማቴር ማለት በግሪክኛ ማዘር ማለት ወይም ማም ማለት ነው። እነዚህ ማትሮንስ የሚባሉት ሴቶች በቶሎ ወደ ጋብቻ የሚመጡ ነበሩ። ለባሎቻቸውና ለልጆቻቸው ፍቅርና አክብሮት ነበራቸው። ይህንን ለማሳየት ከቤታቸው ምን ሳያደርጉ አይወጡም? ሳይሸፋፈኑ አይወጡም ነበር። ወይም ደግሞ ፐብሊክ ላይ ክብር ይሰጣቸው ነበረ። ተሸፋፍነው ሲሄዱ ፐብሊኩ ራሱ ህዝቡ ያከብራቸው ነበረ ብሎ ይናገራል። ሌሎቹ ከዚህ ከማትሮንስ ከሚለው ሌሎቹ ደግሞ ሳይድ ያሉት ሄታይራ የሚባሉት ናቸው። እነዚህ ሴቶች በቶሎ ወደ ጋብቻ የማይመጡ ናቸው። ሁለት አይነት የሴቶች ባህል ነበር ማለት ነው። በቶሎ ወደ ጋብቻ የማይመጡ ነው። ትዳር ነፃነታቸውን በሁሉ አቅጣጫ ይገፈናል ብለው ያስቡ ነበረ። ስለዚህ ማግባት አይፈልጉም። አንዲየት ቤታቸው ውስጥ ደግሞ ፍቅረኛ ይወስዳሉ።
ትዳር ማለት ከአንዲት የደረሰች ልጃገረድ ከአንድ የደረሰ ወንድ ጋራ መኖር አይደለም። እሱ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ ትዳር አይደለም ብሏል። አሁንም በቤትሽ ማን አለ? አንድ ሰው እያለ እሱ ራሱ ምንሽ አይደለም ብሏል፣ ባልሽ አይደለም ብሏል። ስለዚህ ለዚህ ነው እኮኛ ሳንጋባ አንድ ላይ ማን ኖረው? ሳንጋባ አንድ ላይ ማን ኖረው? ለዚህ ነው ትዳር አይደለም። አይ ቲንክ ምትኖሩ ሰዎች ያላችሁ አይመስለኝም፣ አላውቅም፣ ግን አትኖሩም ብዬ አስባለሁ። እሺ የሐዋርያው ምላሽ ምንድነው? የሐዋርያው ምላሽ ምንድነው ወደሚለው አሁን ከሂስቶሪካል ባክግራውንድ ወደዚህ እንንጣ። መጀመሪያ ሲጀምር እንደዚህ ይላቸዋል። ይኸውላችሁ በሁሉ ነገር ስለምትሰሙኝ አመሰግናችኋለሁ ብሎ ይጀምራል። ስለ ጌታ እራት ግን ሲናገር በጣም የሚገርመው ነገር ቁጥር 17 ላይ አላመሰግናችሁም በዚህ ጉዳይ ይላቸዋል ማለት ነው። በዚህኛው ጉዳይ ላይና በሌሎቹ ጉዳይ ላይ ያመሰግናቸዋል። ነገር ግን በጌታ እራት ላይ በነበረው ነገር ላይ አላመሰግናችሁም ብሎ ይናገራል። መጀመሪያ ሁለት ነገሮችን በማነጻጸር ይናገራል ሐዋርያው ቅዱስ ጳውሎስ። አብረን እንስቲ ቁጥር 3 እና በአንድ ላይ ነገር ግን ይህን ታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ ማን ነው? እግዚአብሔር ነው ይላል። የክርስቶስ ራስ እግዚአብሔር ነው ሲል እግዚአብሔር ከክርስቶስ ይበልጣል ወይም ደግሞ ክርስቶስ ከእግዚአብሔር ያንሳል ማለት አይደለም። ዮሐንስ 10:30 ላይ እኔና አባቴ አንድ ነን ብሏል። ነገር ግን ስለ ፐርሰናሊቲና ስለ አክቲቪቲ ነው የሚናገረው። በፐርሰን አንድ ናቸው አብና ወልድ። ነገር ግን በአክቲቪቲ በተለያየ ነገር የእግዚአብሔርን ፈቃድ በማከናወን ነገር ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል ሆኖ ሳለ ነገር ግን የሰው ልጆችን ለማዳን ኢየሱስ የባሪያን መልክ ይዞ ሰው ሆኖ ምን አድርጎ ነበረ? ዝቅ ብሎ መጥቶ ነበረ። እና ምንድነው ታዲያ አናሎጂው ብለው ሲሉት አናሎጂውማ አንድ ነገር ነው። ሴትና ወንድ በፐርሰናሊቲ በማንነት ምንድናቸው? እኩል ናቸው። ነገር ግን በአክቲቪቲ በተግባር ሴት ዝቅ ወንድ ከፍ ይላል እንደማለት ነው። ሐሳቤን በደም ተረዱ። በማንነት በፐርሰናሊቲያቸው እግዚአብሔር ሁለት አይነት የተለያዩ አንዱ ከፍ ያለ አንዱ ዝቅ ያለ ሰው አልፈጠረም። ሁለቱም ሰዎች ሴትም ወንድም በእግዚአብሔር ፊት ምንድነው? እኩል ነው። ነገር ግን በአክቲቪቲ በሪስፖንሲቢሊቲ ወንዶች ሪስፖንሲብል ናቸው። አሁን እግዚአብሔር ለአዳም በገነት ውስጥ ኃላፊነት ሰጠው አይደለ? ከዛ በኋላ ማን ነው መጀመሪያ ፍሬውን ወስዶ የበላው? ሔዋን ናት። ከዛ በኋላ እግዚአብሔር መቶ ማንን የጠየቀው? አዳምን ነው። አዳም ወዴት ነው ሲለው አንተን ስለፈራው ተሸሸኳል፣ ከዛ እንዳትበላ ከሰጠው ፍሬ በላህን ብሎ ጠየቀው ማለት ነው። ለምን? ኃላፊነት ከሰጠው አካውንተብል ነው ማለት ነው። ኃላፊነትና ተጠያቂነት አንድ ላይ ነው የሚሄዱት። ስለዚህ መጀመሪያ ላይ የሚናገረው የፐርሰናሊቲ ጉዳይና የአክቲቪቲ ጉዳይ ነው። ስለዚህ ሴትና ወንድ በእግዚአብሔር ፊት ምንድነው? እኩል ነው፣ ልዩነት የለውም ብሎ ይናገራል። ቀጥሎ ወደ አገልግሎቱ ይመጣል። ቁጥር 4 ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ማንኛውም ወንድ የእርሱን ራስ ያዋርዳል። ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት የእርሷን ራስ ምን ታደርጋለች? ታዋርዳለች። የእሷ ራስ ማን ነው? ባሏ ነው። ጌታ ይባርክሽ። የእሷ ራስ ባሏ ነው። ስለዚህ ሴት ልጅ ራሷን ሳትሸፋፈን በጉባኤ መካከል ቅድም የሚያወራው በትዳር ውስጥ ነው። ለምሳሌ አሁን የከተማችን ከንቲባ ሴት ናቸው አይደለ? እሺ አታውቁም? ሴት ናቸው። የከተማችን ከንቲባ ሴት ናቸው። ልክ ነው። በስራቸው መዓት ወንድ ያንቀጠቅጣሉ፣ በስልጣናቸው ያዛሉ። ቤታቸው ሲገቡ ከባላቸው ስር ናቸው። ቤታቸው ሲገቡ ከባላቸው ስር ናቸው። ቢሮ ፐብሊክ ላይ እሳቸው ባለስልጣን ናቸው። ብዙ ወንዶች ከበታቻቸው አሉ። መጀመሪያ አናሎጂውን በሴትና ወንድ በትዳር ሰራና ቀጥሎ ወደ ቤተ ክርስቲያን ጉዳዩን አመጣው ማለት ነው። ወደ ቤተ ክርስቲያን ጉዳዩን አመጣው። ጳውሎስ ምንድነው የሚናገረው? ሴት ልጅ አታገልግል ነው የሚለው አይደለም። ራሷን ሳትሸፋፈን የምትጸልይ ወይም ትንቢት የምትናገር ሴት ማንን ነው የምታዋርደው? ባሏን ነው የምታዋርደው። ብዙ ሰዎች ሐዋርያው ቅዱስ ጳውሎስ ሴት እንድታገለግል አይፈልግም ብለው ያስባሉ። አላለም ጳውሎስ። ሴት በጉባኤ መካከል ማገልገል ትችላለች። አዳምጡ። በጉባኤ መካከል ማገልገል ትችላለች።
ማገልገል ትችላለች። ነገር ግን ለቤተ ክርስቲያኒቱ አመራር በቤተ ክርስቲያን ውስጥ ላለው ነገር ሁሉ ምን ሆና ተገዢ ሆና ነው ማገልገል ያለባት። ተገዢ ሆና ነው ማገልገል ያለባት የሚል ሐሳብ ነው የሚናገረው። ይሄንን እያዘጋጀው እንዲሁ ዝም ብዬ አሁን ጳውሎስ በሴት አገልግሎት ያምናል ወይስ አያምንም ብዬ አሰብኩ። ምን ይመስላችኋል? ዝም ነው የሚመስላችሁ? ያምናል። ለምሳሌ አሁን እንውሰድ ጵርስቅላና አቂላን የኤፌሶን ቤተክርስቲያን በእነሱ ቤት ነው የተመሰረተችው። ጵርስቅላና አቂላን የኢቫንጀሊካል ቴዎሎጂ ጵርስቅላን ማስቀደሙ አንድ የሚስማሙበት ሁለቱም ጵርስቅላን ማስቀደሙ ጵርስቅላን ማስቀደሙ ልክ ነው። አቂላ ነበር መቅደም የነበረበት በግሪክ ስነ ጽሑፍ አጻጻፍ ባለው እሱ ነው መጀመሪያ መጠራት የነበረበት። ነገር ግን ጳውሎስ ጵርስቅላን ነው የጠራው። ለምንድን ነው ጵርስቅላን መጀመሪያ ያደረጋት ሲባል የኢቫንጀሊካል ቴዎሎጂ እንደዚህ ነው የሚለው። አይ የቤቱ ባለቤት ጵርስቅላ ነበረች ሲል ፔንቴኮስታል ቴዎሎጂ አይደለም ጵርስቅላ መሪ ነበረች ብሎ ይላል ማለት ነው። መሪ ነበረች ስለምትመራ በዛ ከተማ የነበረውን ቤተክርስቲያን በኤፌሶን የነበረውን ከተማ የነበረውን ቤተክርስቲያን ትመራ ነበረ። ማን እስከሚሄድ ድረስ? ጢሞቴዎስ ሄዶ ቤተክርስቲያኒቱን ፓስተር እስከሚያደርግ ድረስ ብለው ሲሉ ኖ በቤቷ ፕሮግራም ስላለ ነው። የሷ ቤት ውስጥ ያኔ በቤት ውስጥ ነበር ፕሮግራም። ስለዚህ ቤቷ ውስጥ ፕሮግራም ስላለ ነው እንጂ አይደለም ይላሉ። ነገር ግን ሮሜ ምዕራፍ 16 ከቁጥር 1 ጀምረን ብናነብ ጳውሎስ በጣም ብዙ እህቶችን ይዘረዝራል። እነ ፌበንን ይዘረዝራል። ፌበን የት ቤተክርስቲያን አባል ናት ወይም መሪ ናት? የካንክራስ ቤተክርስቲያን። ቆላሲያስ፣ ካንክራስ ይኸውላችሁ ቆላሲያስ ካንክራስ የሚባሉት ቤተክርስቲያኖች አንድ አካባቢ ናቸው ያሉት። ስለዚህ በዛ በካንክራስ የነበረው ሎዶቅያ እነዚህ አንድ አካባቢ ናቸው ያሉት። ትመራ የነበረችው ታገለግል የነበረችው ፌበን ናት። ፌበን አገልጋይ በካንክራስ ቤተክርስቲያን ቁጥር 1 16 ሮሜ በዛ ለምታገለግለው ለፌበን ሰላምታ አቅርቡልኝ ብሎ ይናገራል። አገልጋይ የሚለውን ቃል ዴከንስ ነው ብሎ የሚፈታው ግሪኩ። ስለዚህ በዛ ቤተክርስቲያን ዴካን ነበረች ማለት ነው ፌበን። ስለዚህ ጳውሎስ በሴቶች አገልግሎት ያምናል። ታዲያ ለምንድን ነው በኤፌሶን ውስጥ ቤተክርስቲያን በነበረው መጻፈው ለጢሞቴዎስ በጻፈለት መጽሐፍ ላይ ሴቶች በጉባኤ መካከል ምን ይበሉ ብሏል? አሁን ተነቃቁ ወንድ ከሆናችሁ ሴቶች በጉባኤ መካከል ምን ይሆኑ? ታሚ አግዘኝ እባክህ ጸጥ ይበሉ ዝም ይበሉ። ለምንድን ነው ያለው? ይኸውላችሁ ለምንድን ነው ያለው? እነዚህ ሴቶች ይኸውላችሁ በግሪክ አካባቢ ያሉ ሴቶች በአብዛኛው በዓለም ሆነው በጣዖት ቤት ውስጥ ፕሪስት ነበሩ፣ ካህናት ነበሩ፣ በጣም ኦኖሬብል ነበሩ፣ በጣም ፕራውድፉል ነበሩ። ከዛ በኋላ ወደ ጌታ ቤት መጡ። የጌታን ቤት ዲሲፕሊን አልተማሩም እነዚህ ሰዎች። እንደውም በኤፌሶን ቤተክርስቲያን የነበሩ ሰዎች ጢሞቴዎስን ስታነቡ በጣም ዌልዚ ናቸው፣ ሀብታሞች ናቸው፣ ቅምጥሎች ይላቸዋል። ቅምጥሎች ነበሩ። ቅምጥሊቱ ግን በህይወት ሳለች ምን የሆነች ናት? የሞተች ናት ይላል ማለት ነው። ቅምጥሎች ነበሩ፣ በጣም ሀብታም ናቸው፣ እንደገና ያንግ ናቸው፣ ማግባት አይፈልጉም። ብዙ ነገር አለ አሁን እዛ ውስጥ ጢሞቴዎስ ውስጥ ከገባን ማለት ነው። እነዚህ ሴቶች ባሎቻቸው በጉባኤ መካከል ሲያስተምሩ አዳምጡ በደንብ ሲያስተምሩ በደንብ አዳምጡን ቀና በሉና ሲያስተምሩ እንደዚህ ይላሉ። አሁን እንደዚህ ስትል ምን ማለት ነው ይላሉ ማለት ነው። እና ጳውሎስ ምን አለ? ሴት በጉባኤ በማህበር መካከል ምን ትበል? ዝም ጥያቄ ካላት ቤቷ ተጠይቅ ባሏል አለ ማለት ነው። ከዛ አኳያ ነው እንጂ ሐዋርያው ቅዱስ ጳውሎስ ያገለግላል። የኛ ቤተ ክርስቲያንን በሴት አገልግሎት ታምናለች። ቃለ ሕይወት ግን በዋና መሪነት አታምንም። እችንም መናገር አስፈላጊ ይሆናል ብዬ አስባለሁ። እሺ ሌላ መፍታት ያለብን ቁጥር 10 ላይ ያለውን ቃል ነው። ሁለት ነጥቦች ተናግረናል። ሶስተኛው ነጥብ በዚህ ምክንያት በምንም ምክንያት ይላል ደግሞ ቀጥሎ በመላእክትም ምክንያት ሴት በስልጣን ስር መሆኗን የሚያሳይ ምልክት በራሷ ላይ ታድርግ ይላል። ምን ማለት ነው? ይሄ በጣም መፈታት ያለበት ነገር ነው። በጣም ሴትን ከምን ጋር ያገናኛታል? ጎበዝ ናት። ከምን ጋር ያገናኛታል? ከመላእክት ጋር ያገናኛታል። ይሄ ብዙ አይነት አንድ 3 ቪዎች አሉ። እኔ በጣም የሚስማማና ቢብሊካል ግራውንድ ያለው ብዬ ያሰብኩትን ነገር ነው የምነግራችሁ።
ለምሳሌ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ ስንመለከት መላእክቶች ሱሪፌልና ኪሩቤል እግዚአብሔርን ምን ያደርጉን ነበረ? ያመልኩት ነበረ። ባይዘወይ በቅዱሳን አምልኮ መካከል መላእክቶች ምን ይሆናሉ? ፕሬዘንት ያደርጋሉ፣ ይገኛሉ። አሁን እዚህ አሉ። ምን ሊያደርጉ ነው በመላእክት በቅዱሳን ህብረት መካከል የሚገኙት ብለን ስንል ወደ ራእይ መጽሐፍ ነው መሄድ ያለብን። መላእክቶች የቅዱሳንን ጸሎት እያያዙ ወደ ማን ሄዱ ነበር ይላል? ወደ እግዚአብሔር ሄዱ ነበር ይላል። አስቡ፣ አምልኮውን ሁሉ ወደ እግዚአብሔር ያቀርባሉ ማለት ነው። አንሲናቸው፣ ነገር ግን በጣም የሚደንቅ ነገር ያደርጋሉ ማለት ነው። ስለዚህ እነዛ መላእክቶች እግዚአብሔርን ሲያመልኩ ሱሪፌል ኪሩቤል ትዝ ይላችሁ፣ ኪሩቤል እንኳን የሚጋርዱ ናቸው። ሱሪፌል የሚባሉት ናቸው የአምልኮ የዝማሬ መላእክቶች። እነዛ መላእክቶች ወደ እግዚአብሔር ፊት ሲቀርቡ ምን ያደርጉ ነበር ይላል? በሁለቱ ክንፍ ዓይናቸውን ይሸፍናሉ፣ በሁለቱ ክንፍ እግራቸውን ይሸፍናሉ፣ በሁለቱ ክንፍ ምን ያደርጋሉ? እየበረሩ እየምንትን እያሉ እግዚአብሔርን ያመልኩ ነበረ። ስለዚህ መላእክቶች እንኳን እግዚአብሔር ፊት ሲቀርቡ ፊታቸው ምን ያደርጉ ነበረ? ይሸፍኑ ነበር። ሴት በአምልኮ ጊዜ ፊቷን ትሸፍን ነው የሚለው። ከመላእክት አምልኮ ጋር ያገናኘዋል ማለት ነው። በዚህ ምክንያት በመላእክት ምክንያት ማለት እንደዚህ ነው። ሴት ይሄ ዮሐን ማን ነው? ኢሳይያስ 6 ማንበብ ትችላላችሁ። ስለ መላእክት ፊታቸውን እንደሚሸፍኑ በዚህ ምክንያት በመላእክት ምክንያት ሴት በስልጣን ስር መሆኗን የሚያሳይ ምልክት በራሷ ላይ ታድርግ በአምልኮ ጊዜ። ለምንድን ነው በዛን ዘመን ይሄንን የሚለው? ቅድም ላገናኝላችሁ እንደሞከርኩት ሴቶች ፊታቸውን ወይም ደግሞ ግንባራቸውን ሸፍነው በእግዚአብሔር ፊት ካልቀረቡ ወይ መላጨት አለባቸው ወይ አገልግሎቱና በህብረት አምልኮ መካከል መቅረት አለባቸው። ለምን እንደዚያ የሚያደርጉ ሴቶች ሳይሸፋፈኑ የሚቀርቡ ሴቶች ከቸርች ውጭ ነው ያሉት። ከልቸሩ እንደዛ ነው፣ ባህሉ እንደዛ ነው። አሁን በእኛ ዘመን ምንድነው መሆን ያለበት ብለን ስንል በእኛ ዘመን ለምሳሌ አሁን ሶማሌ ላይ አንድ ቸርች ብንከፍት እህቶች ምን ሆነው ነው የሚሄዱት? ጸጉራቸውን ተሰርተው ምናምን ተሸፋፍነው ነው የሚሄዱት። ካልቸሩ እንደዛ ነው። በሙስሊም አካባቢ ስፔሻሊ ደግሞ በጣም አክራሪ በሚባሉት አካባቢ ተሸፋፍነው ነው የሚሄዱት። እንደዛ ነው ማድረግ ያለብን። በአሁኑ ዘመን የኛን የሚጠይቀን ነገር ሌላ ነገር ሊሆን ይችላል። ስለዚህ እዛ ላይ ነው መጠንቀቅ ያለብን። በህብረት አምልኮ ጊዜ አንዳችን ለሌላችን በጣም መጠንቀቅ አለብን ማለት ነው። ለሌላችን በጣም መጠንቀቅ አለብን። ንጽህናችንን መጠበቅ አለብን። ሌሎችን ሰዎች የሚያስከፋ የሚያሳዝን የሚያስቆጣ ነገር ማድረግ የለብንም ማለት ነው። ስለዚህ አሁን ምን አይነት ጥያቄ ተፈጠረባቸው የቆሮንቶስ ሰዎች? ስለዚህ ሴትና ወንድ በእግዚአብሔር ፊት እኩል አይደለም ማለት ነው? እግዚአብሔር ለወንድ ያደላል እንዴ? አይነት ጥያቄ እንትን አለባቸው። እሱን ቁጥር 11 እንደዚህ ብሎ ይፈታዋል። በጌታ ዘንድ ግን ሴት ያለምን ወንድስ ምን አይሆንም ይላል። ቁጥር 12 ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ምን ያደርጋል? ይወለዳልና። ነገር ግን የሁሉም መገኛ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ሴትንም ወንድንም ምን አድርጎ ነው የሚያየው? እኩል አድርጎ ነው የሚያየው። ሴት ያለ ወንድ አይሆንለትም፣ ወንድ ያለ ሴት አይሆንላትም። ወንዶች በቆሮንቶስ ቤተክርስቲያን ፕራውድ እንዳያደርጉ ይሄ ቃል ይነግራቸዋል ማለት ነው። ስለዚህ በጉባኤ መካከል በቆሮንቶስ ቤተክርስቲያን ይሄንን ከመለሰ በኋላ ትልቅ ችግር በቆሮንቶስ ቤተክርስቲያን ውስጥ አለ። ሌላ ትልቁ ችግር ደግሞ የጌታ እራት ጉዳይ ነው። እሱ ላይ ትንሽ ስለምናገር ነው ቶሎ ወደዚህ የመጣሁት። እኔ ሰዓቱ እንዴት እንደሚሮጥ ይገርመኛል። እሺ ቁጥር 17 እዚህ ጋር ጥያቄ ካላችሁ በኋላ ፎርዋርድ አድርጉልኝ። እኔ ትንሽ ለመናገር እሞክራለሁ። እቺን ነገር ትንሽ ኦቨርቪው ላድርግና እሺ ነገር ግን በምትሰበሰቡበት ጊዜ እሺ በአንድ ነገር ልቋጨው። በጣም ይቅርታ፣ በአንድ ነገር ልቋጨው። 3 ነጥቦች ነው ያነሳሁት። መሸፈን፣ አለመሸፈን፣ መቆረጥ። ደግሞ መሸፈን፣ አለመሸፈን፣ መቆረጥ በ3 ከፈልኳችሁ ማለት ነው። እናንተን አይመለከት። መሸፈን የመገዛትና ለሌላው የመኖር ምልክት ነው። መገዛትና ለሌላው የመኖር ምልክት ነው። አለመሸፈን የትዕቢተኞችና የቅምጥሎች ምልክት ነው። አለመሸፈን፣ መቆረጥ ደግሞ የዝሙት ተዳዳሪዎች ምልክት ነው። በቃ ባጭሩ ይሄ ነው። ስለዚህ ሴት በአምልኮ መካከል ወደ ጉባኤ ስትገባ በቆሮንቶስ ምን ትሁን?
ትሸፋፈን። ታገልግል፣ ትንቢት ትናገር፣ ትጸልይ፣ ነገር ግን ሳትሸፋፈን አይሆንም። ሳይሸፋፈኑ ይቆሙና ይናገሩ ነበር ማለት ነው። አቁሙ ሲሏቸው መሪዎቹ እሺ አይሉም ማለት ነበር ማለት ነው። ይሄንን በኋላ ስናይ ምዕራፍ 14ንም በደንብ እናያለን ማለት ነው። እዚህ በቁጥር 17 እስከ 34 ሁለት አይነት ምግብ ነው የምናገኘው። ሁለት አይነት ምግብ ነው። የመጀመሪያው ምዕት ዓመት ውስጥ የነበረችው ቤተክርስቲያን በመጀመሪያ ምዕት ዓመት ውስጥ የነበረችው ቤተክርስቲያን ላቭ ኦፍ ፊስት የሚባል ህብረት ነበራት። የፍቅር ግብዣ የሚባል ህብረት ነበራት። ሐዋርያት ሥራ ምዕራፍ 2ን ከቁጥር 43 ጀምሮ ብታነቡ ይነግራቸዋል። 42 ጀምሮ ምን ያደርጉ ነበረ? ያመኑትም አንዲትም ልብ አንዲትም ነፍስ ነበራቸው። እነርሱም ደግሞ በህብረት ሆነው ምን ያደርጉ ነበረ? ማዕድ ይቆርሱ ነበረ። ያው እንጀራውን ይቆርሱ። በደንብ አዳምጡ። ይሄን እንጀራውን ይቆርሱ ነበር ካለ የጌታ እራት ነው። እንጀራውን በጥሩ ምግብ በጥሩ ልብ ምግባቸውን ይመገቡ ነበር ከተባለ ላቭ ኦፍ ፊስት ነው። ስለዚህ እንጀራውን ከተባለ የክራይስትን የጌታ እራትን ነው። ስለዚህ ሲገናኙ ይማራሉ፣ ይጸልያሉ፣ ጾም ካለ ይጾማሉ። በርግጥ ከዛ በኋላ መጨረሻ ፕሮግራሙ ካለቀ በኋላ የጌታ እራት ከወሰዱ በኋላ አንድ ላይ ምን ያደርጋሉ? ይመገባሉ፣ ህብረታቸውን ያጠናክራሉ ማለት ነው። ስለዚህ በቆሮንቶስ ቤተክርስቲያን ሁለት ችግር ተፈጠረ። አንደኛ ላቭ ኦፍ ፊስት ለምናቸው ነበር የሚወስዱት? ህብረታቸውን ምን ለማድረግ? ለማጠናከር ነበረ። ከናካቴው እንደውም ህብረታቸውን የሚለያይ ሆነ። ለምንድን ነው የሆነው? የፍቅር ግብዣ የሚለው ከቁጥር 17 እስከ 22 ያለው ነው። ከቁጥር 17 እስከ 22 ያለው ስለ ፍቅር ግብዣ ነው የሚናገረው። ነገር ግን በምትሰበሰቡበት ጊዜ ለሚጎዳ እንጂ ለሚጠቅም ስላልሆነ ይህን ትእዛዝ ሰጣችሁ። እያመሰገንኳችሁ አይደለም። እዛ ያመሰግናቸዋል፣ እዚህ ጋር ያመሰግናቸው። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡበት ጊዜ በመካከላችሁ ምን አለ? መለያየት አለ። ለምንድን ነው የፍቅር ግብዣ የሚበሉት? ለመለያየት ነው? ለህብረት ነው? ለህብረት ነበረ። በቆሮንቶስ ግን ለመለያየት ሆነ ማለት ነው። አስቡ። ይሄ የጌታ እራት አይደለም። ይሄ ላቭ ኦፍ ፊስት ነው፣ የፍቅር ግብዣ የሚባለው ነው። በቤተ ጣዖቱ የፍቅር ግብዣ አለ የለም? አለ። ናቲ ተከታትላል ማለት ነው በደንብ ትዝ ይላችሁ እንደሆነ መስዋዕት ይደረጋል። ከዛ በኋላ ስጋው ይበለታል። ከዛ በኋላ ማንም ሰው እዛ ያለ ሰው እንደሚፈልገው መጠን ምን ያደርጋል ማለት ነው? ይበላል፣ ይጠጣል፣ ይደንሳል። ከዛ በኋላ ወደ ዝሙት ይሄዳል ማለት ነው። ይሄኛው ግን ከአምልኮ በኋላ ህዝቡ በሙሉ በአንድ ላይ ይሰበሰብና አብረው ይበላሉ፣ አብረው ይጠጣሉ። ህብረታቸው ምን ይሆናል? ይጠናከራል ማለት ነው። እሺ፣ በመካከላችሁ መለያየት እንዳለ ሰምቻለሁ። ይህም ሊሆን እንደሚችል በከፊል አምናለሁ። ጳውሎስ እንግዲህ ምዕራፍ 1 ላይ ያነሳነውን ቸርቿ ለአራት ተከፋፍላ የነበረችበትንም ነው የሚናገረው። አንድ ሁለተኛ ሀብታምና ድሃ እያሉ ይከፋፈሉ ነበረ። እናየዋለን። ሀብታምና ድሃ እያሉ ይከፋፈሉ ነበረ አምናለሁ። ቁጥር 19 ከእናንተ መካከል እውነተኞቹ ተለይተው ይታወቁ ዘንድ ይህ መለያየት በመካከላችሁ መኖሩ ግድ ነው። ቁጥር 20 በምትሰበሰቡበት ጊዜ የምትበሉት የጌታ እራት አይደለም። በምትበሉበት ጊዜ አንዱ ሌላውን ሳይጠብቅ ምግቡን ይበላልና አንዱ እየተራበ ሌላው ምን ያደርጋል? ይሰክራል። አይገርማችሁም? ምንድነው የሚያደርጉት? ላቭ ኦፍ ፊስት ምንድነው የሚደረገው? በቤተ ክርስቲያን ውስጥ እርድ አይካሄድም በዛን ዘመን። ነገር ግን እያንዳንዱ ሰው ከቤቱ ምን እየያዘ ይመጣል? ምግብ እየያዘ ይመጣል። ስለዚህ የበረታ ሰው ክትፎ ይዞ ይመጣል፣ ሌላም ነገር በእኛ ዘመን ዶሮ ወጥ ምናምን ይዞ ይመጣል። ደግሞ የሌለው ሰው ደግሞ ሽሮ ይዞ ይመጣል ማለት ነው። እኛ ያው የጥሩ ምግብና የእንትን ምግብ የምንለየው በዚህ ስለሆነ ማለት ነው። ከዛ ይዞ ይመጣል። በጣም የሚገርማችሁ ነገር ሀብታሞቹ ደና ምግብ የሚያመጡት አንድ ቦታ ይሆናሉ። ወይናቸውንም በብዛት ይዘው ይመጣሉ። ድሆቹ ደግሞ እዛ ጥግ ይሆናሉ። ምንም የሚያመጡ ስለሌላቸው ድሆቹ ረሃብ ውስጥ ነው ያሉት። እነዚህ ግን እስከሚጠግቡ ይበላሉ። ከዛ በኋላ ምን ያደርጋሉ? ይጠጣሉ። ሊትራሊ ይሰክራሉ። ቸርች ውስጥ ማለት ነው። ቆሮንቶስ እኮ አደገኛ ቸርች ናት። በጣም እኮ የሚገርም፣ በጣም እኮ አደገኛ ቸርች ናት። ለምንድን ነው በትንሽ ወይን የጌታ እራት ማንወስዶ ያለኝ ወንድም አለ እዚህ ቸርች ውስጥ። በትንሽ ወይን በእውነት ያለኛል። በትንሽ ወይን ማለት ሳታበዙ ትንሽ ብትሰጡን ያለ አለ። እንግዲህ አይዶን ነው ግን እኛ አናረግም። የምትወስዱት በሌላ ነገር ነው። እሱ መናገር ፓስተር አልፈቀደም። የምትወስዱት በሌላ ነገር ነው። በመንፈሳዊ ማንነታቸው ሳይሆን የሚገናኙት በስጋዊ ስታተሳቸው ነው። በሶሻል ስታተሳቸው ነው የሚገናኙት።
ስለዚህ ጳውሎስ ዝም ብሎ ከሩቅ ሲያያቸው እኔ ምን ይመስለኛል ከሩቅ ሲያያቸው ብዙ ቴብሎች አሉ ቸርች ውስጥ ብዙ ቴብሎች አሉ ዘ ሎርድስ ቴብል የሚባል አለ በዛን ዘመን ዘ ሎርድስ ቴብል ማለት የጌታ ራት የሚወስዱበት ቴብል አለ ይሄ ከብሉይ ኪዳን ከቤተ መቅደሱ ሥርዓት የመጣ ነው ዘ ሎርድስ ቴብል የሚባለው ሁሉ ጊዜ ይቀመጣል ቸርች ውስጥ እና ሜቢ በየቀኑ ሊሆን ይችላል ሜቢ በየሳምንቱ ሊሆን ይችላል ግን የጌታ ራት ይወስዱበታል ያንን በየቦታው ደግሞ ቴብል አለ ስለዚህ ሀብታሞቹ ተፈላልገው አንድ ላይ ነው የሚወስዱት እነሱ ይሰክራሉ ይጠግባሉ ሌሎቹ ምን ይሆናሉ ይራባሉ ጳውሎስ ይሄንን አይነት ህብረት የለም በመካከላችሁ ምን አለ ነው የሚላቸው መለያየት አለ ይላል እስቲ ቀስ ብለን መለያየት እንበል ግን የሚወስዱት ለምን ነበረ ማዕዱን ለህብረት ነበረ መለያየት በመካከላችሁ አለ ብሎ ይላል መለያየት ብቻ አይደለም ቁጥር 22 እናንብብ መለያየት ብቻ አይደለም ቁጥር 22 ለመሆኑ የምትበሉበትና የምትጠጡበት ቤት የላችሁም ወይስ የእግዚአብሔርን ቤተክርስቲያን በመናቅ ምንም የሌላቸውን ታሳፍራላችሁ እንግዲህ ምን ልበላችሁ በዚህ ነገር ላመስግናችሁ ፈጽሞ አላመሰግናችሁም ይላል ምንም የሌላቸውን ሰዎች ምን ያደርጉ ነበር ይንቁ ነበር ማለት ነው ስለዚህ ላቭ ኦፍ ፊስት ዓላማው ሁለት ነገር ነው አንደኛ ምንም ምግብ የሌላቸውን ሰዎች ለመርዳትና አብሮ ምን ለመሆን ነው ለመብላት ነው ሁለተኛ ፍቅርንና ዩኒቲን ምን ለማድረግ ነው ለመጨመር ስትሬንግዛቸው በዚህ አቅጣጫ እንዲጨምር ነበር ነገር ግን በዚህ በፍቅር ግብዣ ወድቀዋል ቆሮንቶሶች ወድቀዋል ሁለተኛ የወደቁበትና በኋላ የመፍትሄ ሐሳብ የሚሰጠው የጌታ ራት ህብረት ነው የጌታ ራት ዓላማው ምንድነው የጌታ ራት ዓላማው አንድ ነገር ነው ወደ ኋላ ትንሽ ተመልሰን የፋሲካውን ነገር እንይ ዛሬ እንትን አላመጣሁኝም አም ሶሪ በጣም እንትን አላ ያው እጄ ይጽፋል ተከታተሉ የፋሲካው በዓል እስራኤላውያን 3 በዓሎች ያከብራሉ የምን በዓል ነው የሚያከብሩት የፋሲካ ያከብራሉ የፋሲካ በዓል ዓላማው ምንድነው ከግብጽ መውጣታቸውን ዴሊቨራንሳቸውን ነው የሚያመላክት ነው ሁለተኛ የዳስ በዓል ያከብራሉ የዳስ በዓል የሚያከብሩት የምድረ በዳ ጀርኒያቸውን የሚያሳይ ነው በምድረ በዳ ውስጥ እግዚአብሔር ምን ሆናቸው በዛ ሐሩር ውስጥ ጥላ እንደሆናቸው የሚያሳይ ነገር ነው የዳስ በዓል 7 ቀን ያከብራሉ ዳሱን ያፈርሱና ከዛ ይሄዳሉ ማለት ነው እግዚአብሔር በምድረ በዳ ጥላ ሆኖናል ከኛ ጋር ነበረ ብለው ይላሉ ማለት ነው ሶስተኛ የመከር በዓል የሚባል በዓል አለ ይሄ ጴንጤቆስጤ መንፈስ ቅዱስ የወረደበት እሱ በዓል ደግሞ በከናን ገብተው ከምድረ በዳ መና ከመብላት የተገላገሉበት በምድረ በዳ ላይ እንጀራውን ምን ያደረጉበት ማን ነው ይቅርታ ዘሩን ዘርተው ዘሩን ያጨዱበት በዓል ነው ስለዚህ ያንን መከር ይዘው ነዶን ይዘው ወደ እግዚአብሔር ቤት የሚመጡበት ነው ከፋሲካ በዓል እስከ መከር በዓል ስንት ቀን ያለው 50 ቀን ያለው 7 ሳምንት ነው ያለው ስለዚህ እግዚአብሔር የፋሲካን በዓል እንዲያከብሩ ተናግሯቸዋል ሁሉ ጊዜ እግዚአብሔር በበጉደም ይውላችሁ በበጉደም ስጋውን በመብላት ደሙን በመቀባት ከሞት ያመለጡበት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ፋሲካ አድርጓል 3 ጊዜ ነው ፋሲካ ከደቀ መዛሙርቱ ጋር ያደረገው የመጨረሻውን ፋሲካ ሲያደርግ የተናገረውን ነገር ልንገራችሁ ሉቃስ ወንጌል ምዕራፍ 20 ቁጥር 22 ላይ እንብብላችሁ 22 ላይ እንደዚህ ይላል ቁጥር 19 ወይም ከ19 ጀምሮ እናንብበው እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይህ ስለናንተ የሚሰጥ ስጋዬ ነው ይህን ለመታሰቢያ ያድርጉት አለ ቁጥር 20 እንደዚሁም ከራት በኋላ ጽዋውን አንስቶ እንዲህ አለ ይህ ጽዋ ስለናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው ስለዚህ የክርስቶስ ኢየሱስ ደም የአዲሱ ኪዳን ምንድነው ማለት ነው መመስረቻ መሰረቱ ነው ማለት ነው እግዚአብሔር በብሉይ ኪዳን በኤርሚያስ ምዕራፍ 33 31 32 33 ላይ ተናግሯቸዋል አዲስ ኪዳን ከህዝቡ ጋር ምን እንደሚያደርግ እንደሚገባ የመጀመሪያው ኪዳን ምን ነበር ይላቸዋል የተጻፈው በጽላት ላይ ነው የመጀመሪያው የተጻፈው በጽላት ላይ ነው ፊደል ነው ሁለተኛው ግን በልባችሁ ላይ ነው የሚጻፈው አስቡ የመጀመሪያው እኔን እና እናንተን አምላክና ህዝብ የሚያደርግ ነው ሁለተኛው ኪዳን ግን እኔን እና እናንተን አባትና ልጅ የሚያደርግ ነው የመጀመሪያው ኪዳን ተዚላችሁ እንደሆነ ሙሴ ከተቀበለ በኋላ ህዝቡ በሙሉ ተሰበሰበ ዘጸአት 19 እና 20 ታነቡ
ህዝቡ መጣ። ሙሴ ህጉን ሲያነብላቸው ሙሴ አንተ አትናገረን እግዚአብሔር ይናገረን አሉት። ከዛ በኋላ ቀጥለው እንደዚህ አሉ፣ እግዚአብሔር የተናገረንን ነገር በሙሉ እናደርጋለን አሉ፣ ቃል ገቡ። ስለዚህ ሙሴ ገበታ ማለት መዘፍዘፊያ በሉት፣ በመዘፍዘፊያ ሙሉ ደም ያዘና በህዝቡ ላይ ምን አደረገ? ረጨባቸው። ኪዳኑ ጸና ማለት ነው። ክርስቶስ ኢየሱስ ሁለተኛውን ኪዳን ሊያጸና ነፍሱን ሰጠ። ሁለተኛው ኪዳን በኢየሱስ ደም ላይ የተመሰረተ ነው። ይሄ እኮ ትልቅ ነገር ነው። በኢየሱስ ደም ላይ የተመሰረተ ነው። ስለዚህ የመጨረሻውን ፋሲካ ሲበላ ጌታ ይሄንን ተናገረ። ይሄንን ለማሰብ ጌታ ኢየሱስ ክርስቶስ ምን አዘጋጀ ማለት ነው? እኛ የጌታ እራት ብለን የምንጠራውን ነገር አዘጋጀ ማለት ነው። ጽዋውንና ህብስቱን አዘጋጀ ማለት ነው። አንድ ማንኛውም አይሁዳዊ አባት በቤቱ ውስጥ በማዕድ መቁረስ ጊዜ 4 ነገር ያደርጋል። መጀመሪያ የቀረበውን እንጀራ ወይም ቂጣ ያነሳል፣ በእጁ ይዛል። ከዛ በኋላ ለእግዚአብሔር ያመሰግናል። ከዛ በኋላ ይቆራርሳል። ለእያንዳንዱ ቤተሰብ ምን ያደርጋል? ይሰጣል። ክራይስት ዘ ሴም ቲንግ ነው ያደረገው። ኢየሱስም ከየው እንጀራን ምን አደረገ? አነሳ። ከዛ በኋላ ምን አደረገ? አመሰገነ። ከዛ በኋላ ምን አደረገ? ቆርሶ ሰጣቸውና እንካችሁ ብሉ አላቸው። አንድ ነገር ነው የጨመረው ከማንኛውም ሊትራል ጂውሽ አባት። ይሄንን ለምን አድርጉት? ለመታሰቢያ አድርጉት ብሎ ተናገረ ማለት ነው። ባለፈውም አንድ ጥያቄ ታዲያ መታሰቢያ ብቻ ከሆነ ባልወስድስ የሚል ጥያቄ ተነስቶ ነበር። እዚህ መጨረሻ ላይ ትዝ ይላችሁ እንደሆነ ባልወስድስ። ነገር ግን የጌታ እራት መታሰቢያ ብቻ አይደለም። በደንብ አዳምጡ። መታሰቢያ ብቻ አይደለም። ይሄ የሪፎርሜሽን ቴዎሎጂ እና የሉተር ቴዎሎጂ ይባላል። የሉተር ቴዎሎጂ ሳክሪመንትስ ናቸው። ዛሬ እንግዲህ ከዛ አካባቢ የመጣችሁ ከመካነ ኢየሱስ እንዳትቀየሙኝ። ሳክሪመንትስ ናቸው እነዚህ። የጌታ እራት ልጆችን ማጥመቅ፣ የተለያዩ ነገሮች ለድነታችን ኮንትሪቢዩት ያደርጋሉ ብለው ይላሉ ማለት ነው። ክራይስት ፊዚካሊ አፒር ያደርጋል በሚጸለይበት ጊዜ። በምኑ ላይ? በጌታ እራቱ ላይ ይገለጣል። አይለወጥም ግን ይገለጣል ክራይስት ብለው ይላሉ ማለት ነው። ሪፎርሜሽኒስቶች ወይም ደግሞ የኛ የእምነት መሰረት የሆኑት እነ ዙዊንግሊ እነ ካልቪን እነሱ ደግሞ ምንድነው? ኖ ልክ ነው፣ እውነት ነው። የጌታ እራት መታሰቢያ ነው። ነገር ግን በመንፈስ ህብረት እናደርጋለን ከጌታ ጋር ብለው ይላሉ ማለት ነው። እኛ ምናምነው ይሄንን ነው። እየሰማችሁ ነው? እኛ ምናምነው ይሄንን ነው። በመንፈስ ህብረት እናደርጋለን። ከምኑ ጋር? ከጌታ ጋር ወይም ደግሞ ከጌታ ጋር በዚህ ይሄንን ህብረት በመናደርግበት ጊዜ መታሰቢያ ብቻ አይደለም፣ የጌታ መንፈስ ጋር እኛ ጸጋን የምንካፈልበት ይሆናል። የጌታ የኢየሱስ ክርስቶስ የራቱና የመታሰቢያ ብቻ አለመሆኑን የምታዩት በቆሮንቶስ ቤተክርስቲያን ላይ ኢፌክት አመጣው። የቆሮንቶስ ቤተክርስቲያን ሰዎች በጌታ ላይ እራት ላይ የነበረባቸው ችግር ምንድን ነው? ቁጥር 27 አንድ ላይ እናንብበው። ቁጥር 27 እሺ፣ ያው ፖል ከቁጥር 23 ጀምሮ ይናገራል። ይሄንን ስርዓት እኔ ከጌታ ነው የተቀበልኩት ብሎ ይናገራል። ጌታ ነው የሰጠኝ። ቁጥር 23 እንግዲህ ማንም ምን ሳይሆን ተናገሩ፣ አይዟችሁ። ማንም ምን ሳይሆን ሳይገባው ነው። አንወርዚ ማነር እንግሊዝኛ መጽሐፍ ቅዱስ አንወርዚ ማነር ነው የሚለው፣ ሳይገባው ወይም ደግሞ አናክሺየስ የሚለው የግሪክ ቃል ነው። አናክሺየስ የሚለው የግሪክ ቃል አንዲዘርቭድ ኦር ደግሞ አንወርዚ የሚለውን የእንግሊዝኛ አቻ ነው የሚሰጠው። ስለዚህ በማይበቃ ህይወት፣ በማይበቃ ማንነት የጌታን እራት ይወስዱ ነበር ማለት ነው እነዚህ ሰዎች። አናክሺየስ የሚለው ቃል አንዲዘርቭድ የማይገባ የማይበቃ፣ እንደገና አንወርዚ ማነር በማይገባ ማንነት ሆነው የጌታን እራት ይወስዱ ነበር። ምንድነው ያ የማይገባ የተባለው ነገር?
የማይገባ በመከፋፈል ስፒሪት ነበር የሚወስዱት። የጌታ ራት የሚወሰደው ለህብረትና ለአንድነት ነው ወይስ ለመከፋፈል ነው? ለአንድነት ነው። ይሄንን ምዕራፍ 10 ላይ አስተምሮናል ፖል። ሳምንት እዚህ በላችሁ እኛ አንዱን እንጀራ እንደምንከፋፈል ኢየሱስ አንድ ሆኖ ለብዙዎቻችን ሆነ። እሱ አንድ እንደሆነ አንድ እንጀራ ስንበላ በክርስቶስ ስንት ነን? እኛ አንድ ነን። ለዚህ ነው ከነገድ ከቋንቋ ከብሔር ከማንኛውም ነገር በኢየሱስ ደም ተዋጅተናል። ለዚህ ነው እዚህ ቤት ውስጥ ስንመጣ ነገድ ብሔር ምናምን የሚባለው ነገር ለኛ ቦታ የለውም። በኢየሱስ አንድ ነን እኮ። አንድ ጊዜ አስቆሞ ጣሪያ አስነክቶ እልል የሚያሰኝ ነገር ነው። በክርስቶስ አንድ ነን። ባሪያ የለም፣ ጨዋ የለም፣ ሀብታም የለም፣ ባለጠጋ የለም፣ ምን ያለው ምን የሌለው የለም። እዚህ ቤት ስንመጣ ሁላችን በኢየሱስ አንድ ነን። ይሄ ትልቅ ነገር ነው። ሁላችን በኢየሱስ አንድ ነን። እነሱ ግን ይከፋፈሉ ነበር። እሺ ቁጥር 27ን እንጨርስ። በጣም የገረመኝን ነገር ልንገራችሁ። እንግዲህ ማንም ሳይገባው ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ሥጋና ደም ዕዳ አለበት። ክርስቶስ ኢየሱስ በመስቀል ላይ የዋለው ምን ለመክፈል ነው? ዕዳችንን ለመክፈል ነው። ይሄ ሰው ግን ሳይገባው የሚወስድ ከሆነ ዕዳው የተከፈለለት ነገር መልሶ ወደ ዕዳ ይጨምረዋል ማለት ነው። ወደ ዕዳ ይጨምረዋል። ስለዚህ ድንገት የጌታ ራት መታሰቢያ ብቻ ነው ብለን የምናስብና ትንሽ ይቅርታ ስለቃሉ ትንሽ ዘነጥ እያልን የምንወስድ ሰዎች ካለን እናስተውል። ዘነጥ እያልን የምንወስድ ሰዎች ካለን እናስተውል። በቆሮንቶስ ቤተ ክርስቲያን ምን አመጣ? አያሌዎች ምን ሆኑ ነው የሚለው? እሺ አላነበባችሁም? እናንብብ። ቁጥር 30 እመለሳለሁ ወደ 29 መፍትሄውን ነው የሚናገር። ከእናንተ መካከል ብዙዎች ምን ሆነዋል? ደክመዋል። እንግዲህ እኔ ፊዚካሊውን ስፒሪቹዋሊ አላውቅም። ደክመዋል። ግን ሰዎች ደክመዋል። የጌታ ራት ግን የሚበላው በምድረ በዳ ምን ለመስጠት ነበረ? መናው ሲወርድ ምን ነበር ያገኙት ብያለሁ ሳስተምር ያኔ ሊዲ መንፈሳዊ ስትሬንግዝ ብያለሁ። መንፈሳዊ ብርታት ለማግኘት ነው። የጌታ ራት ስንካፈል ጸጋ ስለምንካፈል መንፈሳዊ ምን እናገኛለን? ኃይል እናገኛለን። እነዚህ ሰዎች ግን የጌታ ራት እየወሰዱ ደክመዋል። መድከማቸው እንዳይገርመን ትንሽ እናንብብ። ከእናንተ መካከል ብዙዎች የደከሙት የታመሙት በጣም እኮ የሚገርም ነው። አንዳንዶችም ያንቀላፉት በዚህ ምክንያት ነው። ስለዚህ ሰዎች ሁሉ ምን ሆነው ነበር ማለት ነው? ያንቀላፉት። ሞተዋል አይልም። በክራይስት ስለሆኑ ሞታቸው እንቅልፍ ነው። አንቀላፍተዋል። አንዳንዶች አንቀላፍተዋል። እንግዲህ አሁን እዚህ ሊኖር ይችላል ደግሞ ምን አባቴ ላልክ አየለል ነበር። አየለ ቢኖር ደግሞ ይደነግጣል። ከበደ የሚባል ሰው አርፎ ፖል መገለጡን አግኝቷል። አውቃለሁ እነዛ ሰዎች አጉል ድፍረት ውስጥ ገብተው ነው የሞቱት ይላል ማለት ነው። አትዳፈሩ ነው። ለዚህ ነው እኮ በቤተ ክርስቲያናችን ውስጥ የጌታ ራት ሲደርስ 3 ቀን ጾም ጸሎት የሚያዘውና ይሄ አዳራሽ ግጥም ብሎ 3ቱን ቀን በሙሉ ስንጾም ስንጸልይ ስናለቅስ የምንውለው ማለት ነው። ስለዚህ የጌታ ራት ዕዳ አለባቸው። እሺ መፍትሄውን ምን አላቸው? መፍትሄውን ልናገርና ከዛ በኋላ ሐሳቤን ልሰብስብ። መፍትሄውን ምን አላቸው? ቁጥር 28 አብረን እናንብበው። እናንብበው ይሰራል። ቁጥር 28 እሺ ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ምን ያድርግ? አልሰማሁም። አይ ትንሽ ጮክ በሉ ግድ የላችሁም። ራሱን ምን ያድርግ? ይመርምር። ኤግዛማይን ዩርሰልፍ ነው የሚለው። ራሱን ይመርምር። ሰው አካሄዱን ይመርምር። እንዴት ነኝ ያለሁት ይበል። ከዛ በኋላ ይብላ ይጠጣ። የመጀመሪያው ነገር ራስን መመርመር ነው። በጌታ ራት ጊዜ ቆሮንቶሶች አደጋ ውስጥ ወድቀዋል። ራሳቸውን መመርመር አቅቷቸው። ለዚህ ነው እኮ ቁጥር 17 ላይ በዚህ ጉዳይ የማመሰግናችሁ አይደለሁም ብሎ ይጀምር። እንደውም ባትሰበሰቡ ይሻለኛል ብሏል። ባትሰበሰቡ ይሻለኛል ብሎ ተናግሮ ነበር። የምትሰበሰቡት ለከንቱ ነገር ነው ብሏቸዋል ማለት ነው። መለያየት በመካከላችሁ አለ። ተለያይተው የጌታ ራት ይወስዳሉ። ቂም ውስጥ ወድቀው የጌታ ራት ይወስዳሉ እንደማለት ነው።
ስለዚህ ራሱን ይመርምር የመጀመሪያው ሐሳብ ነው። ራሱን ይመርምር። ሁለተኛው የመፍትሄ ሐሳብ ቁጥር 33 ስለዚህ ወንድሞች ሆይ ለመብላት በምትሰበሰቡበት ጊዜ እርስ በርሳችሁ ምን ሆኑ? ተጠባበቁ ማለት ኢንስፒሪትም እንደገና ደግሞ ስርዓቱንም ተጠባበቁ። ዝም ብለው ነበር የሚወስዱት ማለት ነው። እኔ ይሄንን ሳነብ እንደ ድንገት ከዛ ጋር ይመሳሰል ይሆን ብዬ ሁሉ አስቤያለሁኝ። የሳሙኤል ልጆች ትንሽ በድፍረት ያደርጉት የነበረውን ነገር የሚመስል ይሆን ብዬ አስቤያለሁኝ። አስቤያለሁ። ድንገት ላይሄድም ይችላል፣ ግን እኔ ዝም ብዬ አሰብኩ። ስለዚህ በፐብሊክ ግንኙነት ጊዜ ሁለት ነገሮች መደረግ አለባቸው። የመጀመሪያው ነገር ሰሚሽን ነው። ሁለተኛው ነገር ለኦቶሪቲ ራስን ማዘጋጀት ነው። ሴቶች ልጆች ከቨራፕ ማድረግ አለባቸው፣ ቬይሉን ማድረግ አለባቸው። ከዛ ግን ማገልገል ይችላሉ። ማግባታቸውን ለባላቸው ክብር መኖሩን የሚያውቁት ያንን ቬይል ሲያደርጉ ነው። የመጀመሪያው ሐሳብ ይሄ ነው። ፓብሊክ ላይ ይሄን ማድረግ አለባቸው። ሁለተኛው ሐሳብ በጌታ እራት ጊዜ ሰዎች በህብረት በሚወስዱበት ጊዜ ላቭ ኦፍ ፊስቱ ዓላማው ሁለት ነበር ብያለሁ። አንደኛ ድሆችን ለመርዳት ነው። ሁለተኛ ፍቅራቸውንና ምናቸውን ዩኒቲያቸውን ለማጥበቅ ነበረ። ለነሱ ግን እንደዛ አልሆነላቸው። ላቭ ኦፍ ፊስት። ሁለተኛው የጌታ እራት ነው። የጌታ እራት አንድ ለመሆን እንደገና መንፈሳዊ ስትሬንግዝ ለማግኘት ነበረ የሚወስዱት። ለነሱ ግን ለመሞትና ለመድከም ሆነባቸው። በጋራ ጉባኤ ጊዜ በጣም ልንጠነቀቅ የሚገባው ወንድሞችንና እህቶችን ማሰብ ይኖርብናል። ሌሎች የሚሰናከሉበት ሌሎች የሚጎዱበት ነገር ካለ ወዲያውኑ ቆም ብለን ማሰብና ነገሮችን ማስተካከል ይጠበቅብናል። ይሄ ነው የዛሬው ትምህርት።